3 ዓመት አብራችሁት የቆያችሁትን ሰው መለየት በጣም ከባድ ነው። ለዛውም ዝም ብሎ አይነት አቋያየት አይደለም። እያበላችሁ እያጠጣችሁ 5000 ሰው አት ታይም እየመገበ ባህር ላይ ወጀብ ሲነሳ ባህሩን ጸጥ እያደረገው እንደገና ታክስ ክፈሉ ስትባሉ ከአሳ አፍ ውስጥ አውጥታችሁ እየከፈላችሁ ዓለምን ያስቸገሩ አጋንንቶች እየፈወሰላችሁ በጣም ባለድል አድርጓችሁ በከተማ ውስጥ ከተሞች አብሯችሁ እየዞረ ድንገት ሄዳለሁ ሲላችሁ በጣም ልባችሁ ሊሰበር ይችላል። ይህንን ያልኳችሁ ለምን መሰላችሁ? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 14 ላይ ስለ መሄድ ያወራው ክፍል ነው። እኔ እሄዳለሁኝ፣ አሁን የኔ ሚሽን ጨርሻለሁ። 3 ዓመት ከእናንተ ጋር ነበር፣ ትሬን እያደረግኳችሁ ነበር። እናንተ ደግሞ እንደ ኢንተርንሺፕ ወጥታችሁ አይታችሁታል። ሰው አሁን የኔን ቃል ይዛችሁ ትሄዳላችሁ እስከ ዓለም ዳርቻ ማቴዎስ ላይ እንደተናገረ። ከዛ በኋላ ስለ መሄድ የተነሳው ክፍል ላይ ያሉትን 2 ነገሮች ነው አሁን ማካፍላችሁ። እንደዚህ ይላል ምዕራፍ 14 ቁጥር 13 ላይ እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ይሄ አንደኛው ያለው ነገር። ሌላ ደግሞ ቁጥር 15 እና 16 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ብለዋል። ጌታ ኢየሱስ ሲሄድ እነዚህን 2 ትልልቅ ፕሮሚሶች ሰጥቶ ነው ሄደው። አንደኛው ነገር እኔ ብሄድም የምታዩኝ እኔ የምትነኩኝ የምትዳስሱኝ እኔ ብሄድም ዓለም የማያየውና የማይዳስሰው እናንተ ግን የምትነኩት የምትዳስሱት መንፈስ ቅዱስ የሚባል እሱ ይመጣና አብሯችሁ ይኖራል። በዚህ ዓለም ባለ በማንኛውም አይነት ሁኔታ ውስጥ ያጽናናችኋል። አጽናኝ ይባላል፣ አጽናኝ መንፈስ ይባላል። ይመጣል እሱ የሚል አንደኛ ፕሮሚስ። ሁለተኛው ደግሞ ፕሮሚስ ምንድነው? አሁን እዚህ አብሬያችሁ ሆኜ ሁሉን ነገር አደርግ ነበር። ምግብ ይሰጥ ነበር፣ ወጀብ ይቆም ነበር፣ እንትን ይቆም ነበር። እሱም ነገር አይቆምም አላቸው። ይቀጥላል። እኔ ከሄድኩኝ በኋላ በስሜ አሁን ግን ይቀየራል አሰራሩ። በስሜ አብን ስትለምኑ እኔ ከሰማይ አደርገዋለሁ ብሎ ተናገራቸው። እኛስ ዛሬ ምንድነው የምናደርገው? በጣም ብዙ ፍራስትሬት የሚያደርጉ ነገሮች እያሉን እግዚአብሔርን ከመጠየቅ ይልቅ እግዚአብሔርን በቃ በኢየሱስ ስም ይህንን ነገር አድርግልኝ፣ በኢየሱስ ስም እንደዚህ አይነት ነገር እንዲሆን እፈልጋለሁ፣ እግዚአብሔር በህይወቴ እንደዚህ እንድትሰራ እፈልጋለሁ ብለን ከመጸለይ ይልቅ ከጸሎት ፍራስትሬት እናደርጋለን። አንደኛ። ሁለተኛ በጣም ብዙ ክርስቲያን ሆነን ጌታ ኢየሱስን እናውቃለን ብለን መንፈስ ቅዱስ ከኛ ጋር አለ እንደገና በእኛ ውስጥም ጭምር አለ ብለን እያመንን ልክ እንደ በዓለም እንዳለ እንደሚቅበዘበዝ ሰው ስናዝን አጽናኝ እንደሌለው እንደተበተነ ሰው ሆነን ስንኖር ብዙ ጊዜ ይመለከታሉ። እነዚህን 2 ነገሮች አደራ ልበላችሁ። እነዚህን ቃሎች አስታውሱ፣ እነዚህን ፕሮሚሶች አስታውሱ። አንደኛ አጽናኙ መጥቶ ከኛ ጋር ነው። አሁን የምንጠብቀው አጽናኝ የለንም፣ አክሰስ ማድረግ እንችላለን። ሁለተኛ ኢየሱስ ክርስቶስ በምድር ላይ ያለ ለሐዋርያቶቹ ያደርግላቸውን የነበረ ነገር በሰማይ ሆኖ ለልጆቹ በሙሉ ያደርጋል። ግን ከኛ የሚጠበቅ አንድ ነገር አለ፣ በኢየሱስ ስም እግዚአብሔር አብን መጠየቅ። እነዚህ 2 ነገሮች እንድትለማመዷቸው ፈልጋለሁ። መልካም ጊዜ። አመሰግናለሁ።